ይህች ወጣት ሴት ሌላ ሴት የማሳደድ ፍላጎቱን ለመተው ፈቃደኛ ካልሆነ ባለጸጋ ገበሬ ጋር በትዳር ትዛመዳለች። የማያቋርጥ ክዳቱን ከታገሰችም በኋላ የገዛ ልጁ በሌላ መንገድ እሷን መመኘቱ ነገሮችን ይበልጥ የተወሳሰቡ ያደርጋቸዋል። ሚስጥራቸውን በፍጥነት ከአቅም በላይ መሆን ይጀምራል። ነገር ግን ክህደት በየአቅጣጫው ወደ እሷ መምጣቱን ይቀጥላል። የሁሉንም ሰው ሕይወት ለዘላለም የሚቀይር አንድ ጉዳይ ትወስናለች። ስለ ጉዳቱ ግን ማሰብ ማቆም ትጀምራለች። ታሪኩ የሚጀምረው አርቱሮ የተባለ የፍራፍሬ እርሻ ባለቤት በርካታ የበለጸጉ ፍራፍሬ እርሻዎች እንዳሉት እያየን ነው። በእርሻ ቦታው በሰላም እየሰራ ሳለ በጅምላ ፍራፍሬ መግዛት እንደምትፈልግና በአካል ተገናኝተው ከሱ ጋር የንግድ ስራ ለመስራት ፍላጎት እንዳላት ከምትነግረው ከአንዲት ወጣት ሴት ስልክ ይደርሰዋል። አርቱሮም በጉዳዩ በፍጥነት ይስማማል። ይህ በእንዲህ እንዳለ ከአርቱሮ ልጅ ፍሎይድ እና ከአርቱሮ ወጣት ሚስት ሲዳ ጋር እንተዋወቃለን። ሲዳ ለመጣጠብ ስትዘጋጅ ፍሎይድ ያስቆማትና የተወሰነ ህመም እንዳለባትና እሷ ብቻ ልትረዳው እንደምትችል ይናገራል። እናም ወደ መታጠቢያ ቤት ያስገባታል። በዚህ ጊዜ ሁለቱ ለረጅም ጊዜ ሚስጥራዊ ግንኙነት እንደነበራቸው እንረዳለን። ነገር ግን አርቱሮ ምንም አያውቅም። ይህ በእንዲህ እንዳለ መኮንን አልዶይ በፖሊስ ጣቢያ ከበላዩ ጋር ሲገናኝ እናያለን። እዚያም መስሪያ ቤት አርቱሮ በእርሻ ቦታዎች ውስጥ አደገኛ ኬሚካል እየተጠቀመ ሊሆን ይችላል የሚል መረጃ እንደደረሰው ይናገራል። ስለዚህ እነዚህን ህገወጥ ንጥረ ነገሮች ምንጭ መከታተል እንዲችሉ ተስፋ በማድረግ አርቱሮን በዝምታ እንዲከታተለው አልዶይ ወዲያውኑ ይመደባል። በዚያው ሰዓት አካባቢ እዛው አርቱሮ ቤት ፍሎይድ እና ሲዳ ሌላኛውን የግል ጊዜያቸውን ጨርሰው ፍሎይድ በሲዳ ፊት ለፊት ትንሽ ጠርሙስ ሲያስቀምጥ እናያለን እና ምንም አይነት ፍንጭ የማይተው ኃይለኛ መርዝ እንደያዘ ይነግራታል። አርቱሮ አንዴ ከጠፋ ንብረቱ ሁሉ የሲዳ እንደሚሆንና ያለምንም ፍርሃት በነጻነት መኖር እንደሚችሉ ለሲዳ ነግሮ አርቱሮን የመግደል እቅዱን ያካፍላታል። ሲዳ ነገሮች እዚህ ድረስ ይሄዳሉ ብላ ስላልጠበቀች መጀመሪያ ላይ ደንግጣ ታመነታለች። ነገር ግን ከፍሎይድ ልታገኘው ስለምትችለው ሀብትና በመጨረሻም አብረው መሆን ስለሚችሉበት ሁኔታ እየነገረ መገፋፋቱን ይቀጥላል። በመጨረሻም ውሳኔዋ ህይወቷን ለዘላለም እንደሚቀይር ስለምታውቅ ሲዳ በጥልቅ ሐሳብ ውስጥ ትዋጣለች። አርቱሮም ወደ ቤት ተመልሶ አንዲት ሴት ከሱ ጋር የፍራፍሬ ስምምነት ማድረግ እንደምትፈልግ ለሲዳ በዘፈቀደ ይጠቅስላታል። እንዲሁም ወዲያውኑ ሊያገኛት እንዳቀነ ይነግራታል። ሆኖም ለመውጣት ሲዘጋጅ ፍሎይድ ባቀረበላት ጥያቄ ዙሪያ ሲዳ አሁንም በተጋጩ ሐሳቦች ውስጥ እንደጠፋች ማየት እንችላለን። አርቱሮ ከወጣ ብዙም ሳይቆይ ለንግድ ስምምነት ደውላ ከነበረችው ቫኔሳ ከምትባል ሴት ጋር ይገናኛል። አርቱሮም ባያት ቅጽበት በግልጽ ይማረካል። እናም ሲነጋገሩ አርቱሮ ያገባች መሆኗን ይጠይቃታል። ቫኔሳ በትዳር እንደማታምን በጣም ስሜት ቀስቃሽ በሆነ መንገድ በረጋ መንፈስ ትመልሳለች። አርቱሮም በአምሳዎቹ የእድሜ ክልል ውስጥ ቢሆንም እንኳን እድሉን ባገኘ ቁጥር አሁንም ፍላጎቶችን እንደሚያሳድድ ስለምንረዳ ምን ማለቷ እንደሆነ በፍጥነት ይረዳል። ቫኔሳ የሱን ዓላማ ሙሉ በሙሉ የተረዳች ትመስላለች። ነገር ግን እነሱ ሳያውቁ መኮንን አልዶይ በአቅራቢያቸው ተቀምጦ በትጋት እየተከታተላቸውና የስለላው አካል አድርጎ ንግግራቸውን እያዳመጠ ነበር። ወዲያውኑ ሁለቱ ፍራፍሬዎችን ለመመርመር ወደ እርሻ ቦታ ለመሄድ ይወስናሉ። እንደደረሱ ሁለቱም ጣፋጭ ጊዜ ያሳልፋሉ። በዚህ መሃል አልዶይ የተባለ ሰው እየተከታተላቸው እንደሆነና አርቱሮ ላይ በጥብቅ አይኑን እንደጣለ እንመለከታለን። ሰዓታት አልፈው አርቱሮ ወደ ቤት ባለመመለሱ ሲዳ ልትደውልለት ትወስናለች። በዚያን ጊዜ እሱ በምክንያት በፍራፍሬው እርሻ ላይ ብዙ ስራ እንዳለና በዚያ ምሽት ወደ ቤት እንደማይመጣ በግዴለሽነት ይነግራታል። ነገር ግን ሲዳ ባሏን ጠንቅቃ ስለምታውቀው አልተዋጠላትም። ስራ ላይ እንዳልሆነ እርግጠኛ ነበረች። እሷም በዚህ ሐሳብ ውስጥ እንዳለች ፍሎይድ አርቱሮ ምናልባት ሌላ ሴት ጋር ሳይሆን አይቀርም እያለ በሲዳ ላይ ነገሮችን ይበልጥ ያወሳስብባታል። በማግስቱ ጧት ቫኔሳ አሁንም በአርቱሮ የፍራፍሬ እርሻ ላይ እንዳለች እንመለከታለን። አርቱሮን ቦታውን እየዞረ እያሳያት ሳለ የመጀመሪያ ሚስቱ በአጭር ህመም ምክንያት እንደሞተችና ከፍሎይድ ጋር ብቻቸውን ጥላቸው እንደሄደች በመንገር ስለ ታሪኩ ያጫውታታል። ቆየት ብሎም ቤቱን ለማስተዳደር እንዲረዳው ብቻ ከእርሱ በእድሜ እጅግ የምታንስ ሲዳ እንዳገባም ይነግራታል። ይሁን እንጂ ውይይታቸው በዚህ ብቻ ያበቃም። አርቱሮ በድጋሚ በስሜት በመሸፈን አብረው ጊዜ ያሳልፋሉ። ነገር ግን መኮንን አልዶይ የአርቱሮን እያንዳንዱን እንቅስቃሴ መከታተሉና መጠበቁን እንደቀጠለ እናያለን። አርቱሮ ወደ ቤት ሲመለስ ሲዳ ከፍሎይድ ጋር ሊያገኛቸው ጥቂት ነበር የቀረው። ነገር ግን ሲዳ የመኪናውን ድምጽ ቀድማ በመስማቷ አርቱሮ ወደ ቤት ከመግባቱ በፊት በፍጥነት ከመታጠቢያ ክፍሉ ትወጣለች። እርሱ ወደ ውስጥ በሚገባበት ጊዜ ሲዳ ምንም እንዳልተፈጠረ ሁሉ ራሷን አረጋግታ ትወጣለች። አርቱሮም ሁለቱን ሴቶች ያስተዋውቃል። ቫኔሳ ከእርሱ ጋር የፍራፍሬ ንግድ ለመጀመር እያቀደች እንደሆነም ያብራራል። ከጥቂት ጊዜ በኋላ ቫኔሳ ራሷን ለማደስ ፍሎይድ አሁንም በውስጥ እንዳለ ሳታውቅ ወደ መታጠቢያ ክፍሉ ታምራለች። እሷ ስትገባ ፍሎይድ በዝምታ ይመለከታትና ራሱን ከመግለጡ በፊት መጋረጃውን እስክታነሳ ድረስ ይጠብቃል።
ይጠብቃታል። እሷ በከፍተኛ ድምጽ ምላሽ ከመስጠቷ በፊት ፍሎይድ ማንነቱን በፍጥነት ያስረዳታል። እናም ልክ እንደዚሁ ትዕይንት ከመፍጠር ይልቅ ሁለቱም በግል ጊዜያቸው ሲቀራረቡ ውጥረቱ ወደ ሌላ አቅጣጫ ይቀየራል። ይህ በእንዲህ እንዳለ ሴዳ ለአርቱሮ ቡና ስታዘጋጅ እንመለከታለን። ከዚያም አርቱሮ ቫኔሳ በጣም ስለቆየች ሊጠይቃት ይሄዳል። እሷ ግን በቀላሉ እንዳልተደሰተችና ለመጨረሻ ጥቂት ተጨማሪ ጊዜ እንደሚያስፈልጋት ትነግረዋለች። አርቱሮም በአፍንጫው ስር ምን እየተካሄደ እንዳለ ሙሉ በሙሉ ሳያቅ ማብራሪያውን ይቀበላል። በመጨረሻም ስትወጣ ሴዳ ቁርስ ታቀርብላቸዋለች። እየተመገቡም ሳለ ቫኔሳ ስውር አስተያየቶችን ትሰጣለች። የሴዳ እድሜ አነስተኛ መሆንና ልምድ ማጣት ከማዕድ እንድትነሳ ሰበብ ይሆናታል። አርቱሮም በፈጸመባት ክህደት ልቧ በቁጣ ተሞልቶ ፍሎይድን ፍለጋ ትሄዳለች። አርቱሮ የማገጠባት መሆኑን የሚያረጋግጥ ማስረጃ ማግኘት እንዳለባትም ትነግረዋለች። በዚህም መሰረት አርቱሮና ቫኔሳ ተከታትለው ወደ ፍራፍሬ እርሻው ለመሄድ ይስማማሉ። ሁለቱ መኪናውን አስነስተው እስኪሄዱ ድረስ በቫኔሳ መኪና ውስጥ በዝምታ ይሸሸጋሉ። ቁርስ በልተው ሲያጠናቅቁ ቫኔሳ ለስምምነቱ ክፍያ ትፈጽማለች። መቀጠልም ሁኔታውን ለማክበር በድጋሚ ወደ እርሻ ቦታው እንዲመለሱ ሐሳብ ታቀርባለች። አርቱሮም የፈለገው ነገር በመሆኑ ሳያንገራግር ይስማማል። አርቱሮና ቫኔሳ ወደ እርሻው ሲመለሱ ስሜታቸው ተቀስቅሶ በድጋሚ የፍቅር ግንኙነት ውስጥ ገቡ። በዚህም ጊዜ ሴዳ የፈለገችውን ማስረጃ ወዲያውኑ አገኘች። የጦር መሳሪያ ይዛ ጥቃት መሰንዘር የጀመረች ሲሆን በመጀመሪያም ቫኔሳን አሳደደቻት። ነገር ግን ፍሎይድ በመሃል ጣልቃ ስለገባ ትኩረቷን ወደ አርቱሮ አዞረች። ሆኖም ግን እርሱ በፍጥነት ከአገልጋዮቹ በአንዱ ቤት ውስጥ ገብቶ ለመሸሸግ ቻለ። በመጨረሻም ሰራተኞቹ ሴዳን እንድትረጋጋና አርቱሮ ስህተት እንደሰራ ካሳም እንደሚከፍላት በመንገር ለመኗት። ከብዙ ማባበል በኋላ ሴዳ ቀስ በቀስ ራሷን መቆጣጠር ቻለች። በመጨረሻም ከአርቱሮ ጋር ወደ ቤት ትመለሳለች። እርሱም ደጋግሞ ሊታረቃት ይሞክር ነበር። ደጋግሞም ይቅርታ ይጠይቃታል። ሴዳ ግን በሐዘን አንገቷን ትደፋለች። አልፎ ተርፎም በሌሊት ይቅርቷን መማጸኑን ይቀጥላል። የልብስ ማስቀመጫዋንም እንድትቀይር ገንዘብ ይሰጣታል። በመጨረሻም ከማያቋርጥ ልመና በኋላ ሴዳ ይቅር ያለችው ትመስላለች። ሁኔታውም ለጊዜው የረገበ ይመስላል። ነገር ግን በዚያው ሰሞን መኮንን አልዶይድ ፍሎይድንና ቫኔሳን በአንድ ቱል ውስጥ አብረው ይዛቸዋል። በመጨረሻም ቫኔሳ ራሷ እንደምትገልጸው አይነት ሰው እንዳልሆነችና አካውንቷ ከተያያዘባት የገንዘብ ማጭበርበር ቅሌት ጀርባ እንዳለችበትም ለማወቅ ይችላል። መኮንኑ የሱ ክፍል ሲከታተላት እንደነበረና አሁን በመጨረሻ እጃቸው እንደገባች ይነግራታል። በዚህም መሃል ሴዳ ለአርቱሮ ቡና ስታቀርብለትና እርሱም በድጋሚ ይቅርታ ሲጠይቃት ይታያል። ነገር ግን ሴዳ ዝም ብላ አጠገቡ ቆማ ትከታተለው ነበር። አርቱሮ መጀመሪያ ላይ በዚህ ጠዋት ለምን እንግዳ ባህሪ እንዳሳየች ቢገርመውም በኋላ ላይ ግን ነቀሩን አቅልሎ በማየት ሴዳ ያቀረበችለትን ኬክ ይበላል። ነገር ግን ኬኩን እንደበላ ወዲያውኑ ህመም ይሰማው ጀመር። ከጥቂት ቅጽበቶችም በኋላ መሬት ላይ ወድቆ ህይወቱ ያልፋል። በዚህን ጊዜ ነው እውነታው የሚገባን። ሴዳ ፍሎይድ የሰጣትን መርዝ በኬኩ ላይ ጨምራበት እንደነበረ። በዚህ መሃል መኮንን አልዶ አርቱሮን በዚህ ወንጀል ውስጥ እጁ እንዳለበት ብሎ ስለጠረጠረ ቫኔሳ ወደ አርቱሮ እንድትደውል ይጠይቃታል። ነገር ግን ስትደውል ስልኩን ያነሳችው ሴዳ ነበረች። አርቱሮ የልብ ድካም አጋጥሞት አሁን ህይወቱ ማለፉን ትነግራታለች። ስለዚህ ፍሎይድና ቫኔሳ ወዲያውኑ ወደ ቦታው ይደርሳሉ። በመጨረሻም አርቱሮ ሞቶ ያገኙታል። ቫኔሳ በቦታው በድንጋጤ ተውጣ ራሷን ለማረጋገጥ በፍጥነት ፍሎይድ ውሃ እንዲሰጣት ትጠይቀዋለች። ፍሎይድም ብርጭቆውን ያቀብላትና እሷ ትጠጣለች። በመቀጠልም ፍሎይድም ይጠጣል። ነገር ግን ፍሎይድ እጁን ወደ ኬኩ ዘርግቶ አንድ ጉርሻ እንደጎረሰ ሁለቱም ህመም መሰማት ይጀምራቸዋል። ሴዳ በውሃውም ሆነ በኬኩ ላይ መርዝ ጨምራበት እንደነበር እናያለን። ሴዳ ህመም ያደረሱባትን ሰዎች በሙሉ ለማስወገድ ወስላ ስለነበር ከቫኔሳ ጋር በመሆን የከዳትን አርቱሮን፣ ከአባቷና ከቫኔሳ ጋር በመሆን የከዳትን ፍሎይድን እና በመጨረሻም በሴዳ እይታ ትዳሯን ያፈራሳችውን ቫኔሳን ሁሉንም ትጨርሳቸዋለች። እናም ጓዟን ይዛ ትሄዳለች። ከሰዓታት በኋላ ጎረቤቶች ለፖሊስ ይደውላሉ። በግድያ ወንጀል ላይ ምርመራ ይጀመራል። ነገር ግን በዚህ ሁሉ ውስጥ መኮንን አልዶ እውነታውን ቀድሞ እንደሚያውቅ እንረዳለን። እርሱ ሴዳ ለሶስቱ ሰዎች ሞት ተጠያቂ መሆኗን ሙሉ በሙሉ ቢረዳም በጥልቀት ለምን እንዳደረገችው ስለሚያውቅ ምንም ነገር አልተናገረም። ፊልሙም ሲያልቅ አልዶ ሴዳን በመኪና ውስጥ ጭኖ ይዟት ይጓዛል። ይህም ህይወቷን ወደፊት ምን ሊሆን እንደሚችል እንድንጠራጠር ያደርጋል። እናም የሴዳ ፊልም ማጠቃለያ ይህን ይመስል ነበር። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ፣ ቻናላችን ሰብስክራይብ ማድረግና አስተያየቶን መተው አይርሱ። ስለተከታተሉን እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ።